ሰላም ጤና ይስጥልን። ውድና የተከበራችሁ የባለሜሌስ ቻናል ቤተሰቦችዬ እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ለቤት አዲስ ከሆናችሁ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ጀምሩ ማለት ነው። ዛሬ ደግሞ ለየት ያለ ለፀጉሮቻችሁ እድገት፣ ጥንካሬ፣ ልስላሴ እንዲሁም የፀጉሮቻችሁ መልካችሁ ጥርት ሆኖ እንዲኖርላችሁ የሚረዳና የሚያገለግል እጅግ ጠቃሚ የሆነ ቪዲዮ ነው ማለት ነው። የዛሬ ማክሱ የተለየ በጣም አስፈላጊ የሆነ ከዚህ በፊት ለራሴ ተጠቅሜ ዛሬም ደግሞ ለምን ለእናንተ አላሳይም በማለት በቪዲዮ ይዤላችሁ ቀርቤያለሁ። ከዚህ በፊት ቪዲዮ ሳልሰራ ለራሴ ቤት ተጠቅሜ የሞከርኩት ነገር ደግሞ ለእናንተ ለምን አላሳይም በማለት ነው ማለት ነው። እጅግ ትጠቀሙበታላችሁ ማለት ነው። ውድ ቤተሰቦች እያሳያችኋለሁ እያንዳንዱን እንደተመለከታችሁ ይህንን ግብአት አዘጋጅቻለሁ ማለት ነው። ተልባም አዘጋጅቻለሁ፣ ሀብሽም አለ፣ ነጭ ፍሬ አለድን ጥቁር አዝሙድ አይነት ነው ማለት ነው። እሱንም አዘጋጅቻለሁ። እዚህ ተልባ አላሳየዋችሁም እንጂ እነዚህን በማድረግ ብቻ ፀጉሮቻችሁ ብዙዎቹ ለጠንካራ ፀጉር ምን አይነት ግብአት መስራት ትችያለሽ፣ ማክስም መስራት ትችያለሽ፣ ፀጉሬ በጣም ጠንካራ ነው። ብዙ ልጆች እንደዚህ የኮመቱትን የብዙዎችን ብልጫውን አይቼ ነው ማለት ነው እየሰራሁኝ ያለሁት። ፀጉሮቻችሁ አሪፍ ሁኔታ እንዲኖርላችሁ የሚረዳ እጅግ ጠቃሚ የሆኑ እነዚህን መጠቀም አለባችሁ ማለት ነው። ይሄኛውን ደግሞ የምትጠቀሙት ጠዋት ለመስራት ማታ ማለት ነው በንጹህ እቃ ውስጥ ላይ ውሃ ጨምራችሁ ሁሉንም አንድ ላይ አደባላልቃችሁ ወይም እንደዚህ አድርጋችሁ በውሃ ውስጥ መክተት አለባችሁ ማለት ነው። ከዛ በኋላ ጠዋት ስትነሱ ይሄኛውን እንትን ታረጋላችሁ ማለት ነው። እስከ መጨረሻ አሳያችኋለሁ። በውሃ ውስጥ እየዘፈዘፍኩኝ ነው ማለት ነው። ተልባም ጥቁር አዝሙድ የሚመስለው ነጭ ፍሬውን ማለት ነው እና ተልባም አለ፣ ሀብሽም አለ። የሀብሽም ጥቅም ታውቃላችሁ፣ የተልባም ጥቅም። ተልባም ብዙ ጊዜ ፀጉሮቻችሁ ልስልስ እንዲል ጥሩ ፀጉር እንዲኖርልን ጠንካራ ፀጉርን የማለስለስ ባህሪ ያለው እንዲሁም ሀብሽም እንደዛው ልክ የፀጉሮቻችን እድገትን የሚያፈጥንልን እጅግ ጠቃሚ የሆኑ ግብአቶች ናቸው ማለት ነው። ሮዝም እንዲሁም ይሄኛውን ደግሞ ነጭ እንትኑ ማለት ነው። እንደዚህ አድርገን አንድ ላይ ውሃ ላይ አደባላልቀን ከዛ በኋላ አንድ ቀን ማታ ሊነግ በቃ አይደለም በመሸ ሰዓት ላይ ነው እያረኩኝ ያለው። ለምን ጠዋት ቶሎ ብዬ ስለምሰራ እንደዚህ አድርጌ አንድ ላይ አድርጌ በውሃ ውስጥ ዘፈስፈዋለሁ ማለት ነው። ከዛ እንደተመለከታችሁ እንደዚህ አድርጋችሁ ክድና አድርጋችሁ ታስቀምጣላችሁ ማለት ነው። ጠዋት ተነስታችሁ ነው ይሄንን ማስተካከል የምትችሉት እና እኛውን ዘፍስፍ አድርጋችሁ በውሃ ላይ አድርጋችሁ አንድ ላይ እንትን እንዲሆን እንደዚህ ታደርጉና ከዛ በኋላ ጠዋት ተነስታችሁ እንዴት እንደምታደርጉ እያንዳንዱን አሳያችኋለሁ ማለት ነው። በጣም ተወድዳላችሁ። ፀጉሮቻችሁ ብዙ ጊዜ ጠንክር ብሎ ለሚያስቸግር ለሚነቃቀልም ውስጥ ላይ ስስ ለሆነም በቃ ለብዙ ነገር ጥቅም ያለው ነው ማለት ነው። ለሞላ ፀጉርም እንዲሁም ለጠንካራ ፀጉርም ለስስም ፀጉርም የሚያገለግል ነው ማለት ለሁሉም እንዲጠቅምላችሁ ስለፈለኩኝ ነው ማለት ነው። ጠዋት ተነስታችሁ እንደዚህ አድርጋችሁ አንድ ላይ አደባላልቃችሁ በንጹህ ድስት ላይ ታደርጉና እንደዚህ ታደርጉታላችሁ ማለት ነው። ማታ አሳድሬው ከዛ በኋላ እንደዚህ አድርጌ በእሳት ላይ አድርገዋለሁ ማለት ነው። በደንብ ብሎ ነው የሚበስልልኝ ማለት ነው። እንደተመለከታችሁ የአብሽ እንትኑ ከለሩ በጣም ለየት ያለ ነው ማለት ነው። ብዙ ጊዜ ደግሞ አብሽ ሽታ አይኖርም ወይ የምትሉ ምንም ማን ሽታ የለውም ማለት ነው። እና እንደዚህ አድርጋችሁ በደንብ በስሎልኛል ማለት ነው። እንደዚህ ከሆነ በኋላ ምንድነው ማድረገው በንጹህ ማሽን ላይ አድርገን በደንብ ፍጭት እናደርጋለን ማለት ነው። ፀጉሮቻችሁ የምር ይሄንን ተጠቅማችሁ ከዚህ በፊት ሞክሬ ተጠቅሜ ስላየሁኝ ለእናንተ እያሳየሁኝ ነው ማለት ነው። በጣም ትጠቀሙበታላችሁ ማለት ነው። ፀጉሮቻችሁ ለምን ጠንካራ ሆኖ ይቀጥላል፣ ለምን ስስ ሆኖ ይቀጥል፣ ለሁሉም ነገር ጠቃሚ ስለሆነ ነው ማለት ነው። እንደተመለከታችሁ እንደዚህ አድርጌ በደንብ አድርጌ ፈጨዋለሁ ማለት ሁሉም አንድ ላይ እንዲፈጨልኝ ስለሚፈልግ እንደዚህ አድርጌ ፍጭት አደርጋለሁ። እንደተመለከታችሁ እንደዚህ አድርጌያለሁ ማለት ነው። ይሄኛውን አሁን ምንድን ላይ ነው የማደርገው ካላችሁ በንጹህ ጨርቅ ማለት ነው። በደንብ አድርጌ ከፈጨሁኝ በኋላ ካዋህድኩኝ በኋላ ከዛ በኋላ በንጹህ ጨርቅ አድርጌ ጭምቅ አድርጌ ማለት ነው። ንጹህ ፋርቱን ብቻ የጥቋቃ ምናምን እንዳይቀላቀልብኝ ስለሚፈልግ እንደዚህ አድርገዋለሁ ማለት ነው። ይሄው ንጹህ ጨርቅ እንደተመለከታችሁ በሱ ላይ አድርጌ ነው ማለት ጭምቅ አድርጌ የሚያወጣው እና እንደተመለከታችሁ እንደዚህ ያደርጋለሁ ማለት ነው። በቀላሉ ዘዴ ፀጉሮቻችሁን ጥሩ ሁኔታ እንዲኖርላችሁ
ይረዳል ማለት ነው። እንደተመለከታችሁ ይህንን ይመስላል ማለት ነው። በአንድ እጅ ስልክ ስለያዝኩ በአንድ እጄ ነው የምጨምቀው ማለት ነው። እና እንደተመለከታችሁ እንደዚህ አድርጋችሁ ጭምቅ ካደረጋችሁ በኋላ በጣም ንጹህ የሆነ ጽድ ያለ ነው ማለት ነው። ጸጉሮቻችሁን ደግሞ በዛ ልክ ልስልስ እንድልና ጸጉሮቻችሁን ውበትን የሚጨምርልን በደንብ እጅግ አስፈላጊ የሆነ እንደዚህ አድርጌዋለሁ ማለት ነው። እንደተመለከታችሁ የጸጉር ቅባት እየጨመርኩኝ ነው ማለት የፈለጋችሁ ሴት መጠቀም ትችላላችሁ። ይሄ ደግሞ ከአቮካዶ የተዘጋጀ ቅባት ነው ማለት ነው። በማክስ ጊዜ የሚጠቀመው። በዚህ ላይ ደግሞ ምንድነው ማድረግ ያለብን? ቡና መጨመር አለባችሁ ማለት ነው። ተሳስታችሁ ቡና እንዳታስቀሩ። ቡና ብዙ ጊዜ ለጸጉሮቻችሁ እድገት፣ ጥንካሬ እንዲሁም ጸጉሮቻችሁ ጥሩ ሁኔታ እንዲኖርላችሁ ጥሩ መልክን የሚሰጥ ስለሆነ ቡና ጨመራለሁ ማለት ነው። በጣም ሽታውም ደግሞ በጣም ደስ የሚል ሽታ አለው ማለት ነው። እንደተመለከታችሁ እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። በቀላሉ ጨምቀን ካስተካከለን በኋላ ከዛ ቡና ጨመርኩበት ማለት ነው። ቡናው ደግሞ ለጸጉሮቻችሁ እጅግ ጠቃሚ እንደሆነ ታውቃላችሁ ማለት ነው። እንደተመለከታችሁ ቡና አድርጌ መልኩን ትንሽ ተቀይሯል ማለት ነው። እጅግ ጠቃሚ እንደሆነ ታውቃላችሁ ማለት ነው። በጣም ጥርት እንድል ጸጉሮቻችሁ ያማረ ጸጉር እንዲኖርላችሁ የሚረዳ የሚያገለግል እጅግ አስፈላጊ ነው ማለት ነው። ዛሬ ደግሞ በጸጉሬ ላይ ለመቀባት አሳያችኋለሁ ማለት ነው። እንዴት እንደሚቀባ ጸጉሮቻችሁ እጅግ አስፈላጊ ማክስ የሚባለው ማክስ ይሄ ነው ማለት ነው። በተለይ ቡና ጨምሬበታለሁ። ይህንን አርጌ በመጠቀም በጣም ደስተኛ ነኝ ማለት ነው። ለጸጉሮቻችሁ እንዲሁም ለስለስ እንድልላችሁ ጸጉሮቻችሁ ፊት ለፊት ለሸሻላችሁ እንዲሁም ጥንካሬ ለስላሴም ከፈለጋችሁ እንደዚህ አድርጋችሁ መጠቀም እንዳለባችሁ ነው ማለት ነው። ጸጉሮቻችሁ በተለይ መልኩ ለተበላሸባችሁ ማለት ነው። ጸጉሩ በጣም ጥንካሬ ነው። ለምን እንደሆነ ምንም ቢቀባ ራሱ ለምን እንደሆነ ጸጉሩ አይስተካከል እንደምትሉ ማለት ነው። እጅግ አስፈላጊ ነው ማለት ነው። እንደተመለከታችሁ እንደዚህ አድርጋችሁ ከተቀባችሁ በኋላ አንድ መላስቀረውም ይቱማ ሁሉንም ጨርሻለሁ ማለት ነው። በደንብ አድርጋችሁ ለምን ጸጉሮቻችሁ ላይ እንዲዳርስ ማለት ነው። በደንብ አድርጋችሁ እንደዚህ ማድረግ አለባችሁ ማለት ነው። ጸጉሮቻችሁን የምር እንደዚህ አድርጋችሁ በምትጠቀሙበት ሰዓት ላይ ጥቅም ታገኛላችሁ ማለት ነው። ጥሩ ሁኔታ ላይ እንዲኖርላችሁ የሚረዳ እጅግ አስፈላጊ ክሬም ነው ማክስ ነው ማለት ነው። ሶሪ ክሬም ስላልኳችሁ እና እንደዚህ አድርጋችሁ ተጠቀሙ ማለት ነው። ጸጉሮቻችሁ ጥሩ ሁኔታ ላይ ጥሩ ከለር ይዞ እንዲያድግላችሁ ከፈለጋችሁ እቱማ እንደዚህ አድርጌ ነው ማለት ነው ተጠቀሙ። ለምን ጫፉንም ውስጥ ከትቼዋለሁ ማለት ነው። ጫፉ ላይ ተዳርሶ እንትን እንዲል ጫፉ እንደዚህ ብትናል አድርግም። ለምን ጫፉ ላይም ሁሉም ቦታ እንዲደርስ ጫፉንም እንደዚህ ከተትኩት ውስጥ ማለት ነው። ተመለከታችሁ እንደዚህ አድርጋችሁ መጠቀም እንዳትረሱ ማለት ነው። ውድ ቤተሰቦች እዩትማ እንደዚህ አድርጋችሁ መጠቀም ትችላላችሁ። የጸጉር ጫፉ ላይ እንዴት እንደሆነ አያችሁ። ጫፉን ፍርዝ አድርጎ በጣም አስተካክሏል ማለት ነው። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ መልካም ቆይታ፣ መልካም ጊዜ ይሁንላችሁ። ወዳችኋለሁ። አመሰግናለሁ። ባይ ባይ።